ግዙፉ የቻይና ኤሌክትሮኒክስ ምርቶች ኩባንያ ሻኦሚ አዲሱን ዘመናዊ ስማርት ስልኮቹንና ወደ ዓለም አቀፍ የቤት ዕቃዎች ገበያ መግባቱን ለማሳወቅ በጀርመን ሙኒክ ዓለም አቀፍ ዝግጅት አካሄደ። HyperOS 3 የሚያምር ዲዛይንና AI አስተዋውቀዋል። ሃይፐር አይላንድንም አስተዋውቀዋል። ይሄ ከአንዳንድ የአይፎንን ዳይናሚክ አይላንድ ኮፒ አድርገውት ነው። በነገራችን ላይ ሻኦሚ እስከ ጥግ ድረስ ነው የአፕልን ዲዛይን ኮፒ የሚያደርጉት። ሌላው ደግሞ የውስጥ ምርት ግንኙነት ወይም ኢኮሲስተም ላይ ብዙ አዲስ ነገሮችን አስተዋውቀዋል። ታች ፑሽንም አስተዋውቀዋል። ያው ፋይሎችንም ከአንድ ስልክ ወደ ሌላ ስልክ በቀላሉ ለማዛወር የሚረዳ ማለት ነው። ሌላው በጣም የገረመኝ ነገር ከአፕል ኮምፒውተሮች ጋር በቀላሉ እንዲገናኝ ያስችለናል ብለዋል። እኔ ግን በዚህ 1-2 ዓመት እያስተዋልኩ ያለሁት ነገር ቢኖር አብዛኛው ቴክ ካምፓኒ አፕል ጋር ነው ግብ እየገጠመ ያለው። መቼም የትኛውም ካምፓኒ ኤአይን ሳይጠቅስ እንደማይቀር የታወቀ ነው። ከበፊቱ የተሻለና ስማርት የሆነ እንደሆነ ጠቅሰዋል። የጉግሉ ጀሚናይም ሻኦሚ ስልኮች ላይ እንደሚኖር ተናግረዋል። ሻኦሚ 15T እና ሻኦሚ 15T ፕሮ የተሰኙ አዲስ ስልካቸውንም አስተዋውቀዋል። ቲ የተጨመረበት ስልካቸው በዋጋ አነስ ያለ ነው። ሻኦሚ 15 አልትራ ከዛሬ 6 ወር በፊት እንደተዋወቀ እናስታውሳለን። IP68 እና በ3 ከለር አምጥተውታል። ከበፊቱ 14T የተሻለ ጠንካራ እንደሆነም ጠቅሰዋል። ሻኦሚ 15T ፕሮ ሻኦሚ ላይካ ከተሰኘ የካሜራ ካምፓኒ ጋር ለ3 ዓመት አጋር እንደሆነ ይታወቃል። እናም የተሻለ ካሜራ እንዳላቸው አጽንኦት ሰጥተው ተናግረዋል። ይህም ስልክ ከተፎካካሪ ስልኮች ማለትም ከሳምሰንግ ጋላክሲ S25 አልትራ እና ከአይፎን 17 ፕሮ የተሻለ በሚባል ደረጃ ላይ እንደሚመደብ ተናግረዋል። ይህን ለማመንና ለማረጋገጥ ቢከብድም ካሳዩቸው ፎቶዎች አንፃር አንዳንዶቹ ላይ እውነትም ይበልጣቸዋል። ሻኦሚ ኦፍላይን ኮሚኒኬሽን በ2 ኪሎ ሜትር ውስጥ ላሉ ሰዎች ስልክ ያለ ሲም እና ያለ ኔትወርክ መደዋወል እንዲያስችል አድርገውታል። አስቡት 2 ኪሎ ሜትር ማለት ከ13 እስከ 20 ደቂቃ የሚፈጅ መንገድ እንደማለት ነው። ዲስፕሌይም 144 Hz እና 3200 ኒት ብራይትነስ አለው። በዛውም እጃችን በውሃ ረጥቦም ሆነ የእጅ ጓንት ለብሰን የሚነካ ስክሪን ነው ያለው። ይህ ነገር ሌሎች ትላልቅ ስልኮች ላይ የማይታሰብ ነው። ይህ ስልክም 5500 ሚሊ አምፔር ባትሪ እንዳለው ተናግረዋል። ይህም ከተለመደው የበለጠ ነው። በዛ ላይ በ15 ደቂቃ ውስጥ 50% ባትሪውን ቻርጅ የሚያደርግ ነው። በአጠቃላይ በ30 ደቂቃ ውስጥ 100% የሚያደርግ እንደማለት ነው። ሻኦሚ 15T የተሰኘው በአቅም አነስ ያለ ቢሆንም በብዙ ነገሮች ሻኦሚ 15T ፕሮን ይመስላል። ዋጋውም አነስ ያለ ነው። ከዚህ በፊት ሽፋን የሰጧቸው የአፕል ኢቨንት አይፎን 17 እና ሌሎችንም የሚያካትተውን ኢቨንት እና የጉግልን ፒክስል 10 ያስቃኟችሁ ቪዲዮ አለ። እሱን ተመልከቱት። በቀጣይ ቪዲዮ እስከነገናኝ ቸር ያገናኘን።